ታግለህ ያገኘኸው ድል በነፃ ካገኘው ስኬት በላይ ክብር አለው። ብዙ ሰው በወደቀ ቁጥር ሁሉ ነገር ያበቃ እና የተበላሸ ይመስለዋል። ከውድቀት በኋላ ስኬት እንዳለ አያውቅም። ነገር ግን ዛሬ በዚህ ቪዲዮ ከውድቀት በኋላ ስኬት እንዳለ እንዲሁም ከውድቀት በኋላ የሚመጡ ስኬቶች እጅግ ፍሬያማና ዘላቂነት እንዳላቸው በሰፊው እናያለን። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ከዚህ ቪዲዮ በኋላ ሕይወታችሁ ሙሉ ለሙሉ እንደሚቀየር እርግጠኛ ነኝ። ውድቀት ማለት የሕይወት ፍጻሜ ወይም የአቅም ማነስ ማረጋገጫ አይደለም። ውድቀት ማለት የሞከርከውን መንገድ እንዳልሰራና ሌላ የተሻለ መንገድ መፈለግ እንዳለብህ የሚነግርህ የሕይወት መሪ ነው። ውድቀት ማለት ለአንድ ትልቅ ስኬት የምትከፍለው የልምድ ዋጋ ነው። መውደቅ ስህተት አይደለም። መውደቅን እንደ መጨረሻ ወስዶ እዚያው መሬት ላይ መቅረት ግን ትልቅ ውድቀት ነው። በአሁኑ ጊዜ በአንድ ሙከራ ተስፋ የሚቆርጥ ትንሽ ውድቀት ሲገጥመው እድሌ ነው ብሎ እጁን የሚሰጥ ትውልድ በዝቷል። ብዙ ሰዎች የሰዎችን ስኬት ብቻ ስለሚያዩ ስኬት ያለምንም ድካምና ውድቀት በአንድ ጀንበር የሚመጣ ይመስላችኋል። ውድቀትን እንደ ውርደት በመቁጠር አዲስ ነገር ለመጀመር የሚፈሩ የሰዎችን ወቀሳ በመፍራት ብቻ ካሉበት የማይነቃነቁ ሰዎች የራሳቸውን እምቅ አቅም በገዛ እጃቸው የሚቀብሩ ናቸው። ውድቀትን የሚፈራ ሰው ስኬትን አይመኝ። ምክንያቱም ያለ ውድቀት የሚመጣ ስኬት ቢኖር እንኳ መሰረቱ አሸዋ ላይ የተገነባ ቤት ነው፣ በጥቂት ንፋስ ይፈርሳል። አንተ ሰው አንድ ጊዜ ፈተና ስለወደቅ፣ የጀመርከው ቢዝነስ ስላልተሳካ፣ ወይም በሕይወት ያቀድከው መስመር ስለተዛባ እስከ መቼ አዝነህና ተስፋ ቆርጠህ ትቀመጣለህ? መሬት ላይ ተኝተህ የምታለቅስ ከሆነ ጠላቶችና አንተን ዝቅ አድርገው ማየት የሚፈልጉ ሰዎች አሸነፍነው ብሎ ይደሰታሉ። የአንተ ትልቁ ስህተት መውደቅ ሳይሆን መውደቅህን እንደ ምክንያት አድርገህ መታገልህን ማቆም ነው። ወድቀህ ስትቀር አንተ ተሸናፊ ነህ። ተነስተህ ስትቀጥል ግን አንተ ባለ ታሪክ ነህ። ለመውደቅህ ሕይወትን ወይም ሰዎችን አትውቀስ። ለመነሳት ግን ያንተ ሙሉ ፈቃድና ቆራጥነት ብቻ ነው የሚያስፈልገው። ወንድሜ፣ በሕይወት ውስጥ የሚገጥሙ ውድቀቶች ሁሉ አንተን ለመስበር ሳይሆን ውስጣዊ ጥንካሬን ለመፈተሽና ይበልጥ ጠንካራ ማንነት ለመገንባት የመጡ ናቸው። ስኬታማ ሰዎች የሚባሉት ፈጽሞ ወድቀው የማያውቁ ሳይሆኑ በወደቁ ቁጥር አቧራቸውን አራግፈው ይበልጥ በጥበብና በጥንካሬ የተነሱ ናቸው። ከእያንዳንዱ ውድቀት ጀርባ ትልቅ ትምህርት አለ። እቅድህ ካልሰራ እቅድህን ቀይረው እንጂ ግብህን አትቀይረው። ትልቁ ድል መውደቅ አለመቻል ሳይሆን በወደቁ ቁጥር በበለጠ ወንጭፍነት ወደ ላይ መወንጨፍ መቻል ነው። ውድቀት ማለት ወደ ኋላ መቅረት ሳይሆን ለቀጣዩ ስኬት ይበልጥ በጥበብ ለመጀመር የምታገኘው ሁለተኛ ዕድል ነው። የእሳት መኖር ለወርቅ ንጽሕና እንደሚጠቅመው ሁሉ የውድቀት መኖርም የአንተን ማንነት ለማንጠርና ለማጠንከር የመጣ ነው። ውድቀት ስኬትን የበለጠ ጣፋጭ ያደርገዋል። ታግለህ ያገኘው ድል በነፃ ካገኘው ስኬት በላይ ክብር አለው።
እናም ወዳጄ ወደቅ ማለት ሁሉ ነገር አበቃ ማለት አይደለም። ከውድቀት በኋላ ብዙ ስኬቶች አሉ። እናም ተስፋ እንዳትቆርጥ፣